ሰላም እንዴት ናችሁ የዩቲዩብ ገጻችን ተከታታዮች በዛሬው ፕሮግራማችን በሳምንቱ መጨረሻ ስለተካሄዱት የአውሮፓ ታላቅ ሊግ ጨዋታዎች አሰልጣኞች ምን አሉ የሚለውንና ሌሎች ስፖርታዊ መረጃዎችን በስፋት የምንመለከት ይሆናል። ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉልን። አሁን ወደ መረጃዎቻችን እናልፋለን። በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ ተደርገዋል። በኤሚሬትስ ስቴዲየም አርሰናል ከዌስትሃም ጋር ባደረጉት ጨዋታ መድፈኞች 2-0 በሆነ ውጤት ዌስትሃምን አሸንፏል። 38ኛውና 67ኛው ደቂቃ ላይ ዴክላን ራይስ እና በፍጹም ቅጣት ምት ቡካዮ ሳካ ከመረብ አሳርፈዋል። በ90 ደቂቃ እንቅስቃሴ በኳስ ቁጥጥርና በጎል ሙከራዎች መድፈኞቹ የተሻሉ ነበሩ። በጨዋታው ማርቲን ኦዴጋርድ በጉዳት ምክንያት ከሜዳ የወጣበት መንገድ ትኩረትን ይስብ ነበር። በተለይ የሚኬል አርቴታ የመጀመሪያው አስተላለፍ ደጋፊዎችን ጭምር ያስደሰተ ነበር። መድፈኞቹ 2-0 በሆነ ውጤት ዌስትሃም በማሸነፍ ወሳኝ 3 ነጥብ አሳክተዋል። ከጨዋታው በኋላ ሚኬል አርቴታ አስተያየታቸውን ሰጥተዋል። ባለፉት ሁለት የውድድር ዘመናት በዌስትሃም ተሸንፈን ነበር። በዛሬው ጨዋታ ጎል አላስተናገድንም። ቡድናችን ፍጹም የሆነ የበላይነትን አሳይቷል። በዚህ ጥሩ መንፈስ ወደ ሀገራት ጨዋታ እንሄዳለን። ኦዴጋርድን አናግሬዋለሁ፣ ግን ጉዳቱን በተመለከተ ከዶክተሮቹ መጠበቅ አለብኝ። ካላፊዮሪ የተለየ ተጫዋች ነው፣ ተገማች አይደለም። እሱን መቆጣጠር አይቻልም። ጥሩ ስብስብ አለን። አሁን የተለየን ሆነናል። ውጤታማ ሆነን መቆየት አለብን። 300ኛ ጨዋታዬን ከዚህ ቡድን ጋር ማድረጌ ኩራት ይሰማኛል። ሁሉንም ሰራተኞች ማመስገን እፈልጋለሁ። በቀጣይ ጨዋታዎች ተጫዋቾቻችንን እያፈራረቅን እናጫውታለን። ከዚህ በኋላ ተመሳሳይ ተጫዋቾችን ማሰለፍ አንችልም ሲል ሚኬል አርቴታ ሀሳቡን ገልጿል። በኦልትራፎርድ ማንቸስተር ዩናይትድ ከሰንደርላንድ ጋር ተገናኝተው ማሰን ማውንት በ8ና ቤንያሚን ሼሽኮ በ31ኛው ደቂቃ ላይ ሁለቱን ጎሎች ከመረብ አሳርፏል ለማንቸስተር ዩናይትድ። በጨዋታው ማንቸስተር ዩናይትድ በተለይ በማጥቃቱ ጥሩ የሚባል እንቅስቃሴን አድርጓል። ማሰን ማውንት ጎል ከማስቆጠሩ በተጨማሪ ቡድኑ ለመምራት ሲያደርግ የነበሩ ተነሳሽነት በሜዳ ላይ በደንብ ይታይ ነበር። ማውንት ከጉዳት ነጻ ከሆነ የኳሊቲ ጉዳይ ጥያቄ ውስጥ የሚገባ አይደለም። ሴኔ ላሜንስ አዲሱ ግብ ጠባቂ ጎል ሳይቆጠርበት በክሊንሺት መውጣት ችሏል። በጨዋታውም ጥሩ የሚባል ብቃትን አሳይቷል። ከጨዋታው በኋላ ሩበን አሞሪም ሀሳባቸውን አጋርቷል። ዛሬ ተፎካካሪ ቡድን ነበርን። ጎል ሳይቆጠርብን በማሸነፋችን ደስተኛ ነኝ። ብዙ ችግሮች አሉብን። ሼሽኮ እዚህ ለብዙ ዓመታት ይቆያል። ሚዲያዎች በተጫዋቹ ላይ ተጽዕኖ ቢያሳድሩበትም የሼሽኮ ጥራትና ከተከላካዮች ጋር የነበረው ፉክክር ጥሩ የሚባል ነው። ላሜንስ ጥሩ ነበር። የቡድኑ ተጫዋቾች ብቃቱን እንዲያሳይ መርዳት ችለዋል። በአንፊልድ ከባድ ጨዋታ ይጠብቀናል። ጨዋታውን ማሸነፍ አለብን። ጨዋታዎችን ማሸነፍ ጥሩ ነገር ነው፣ ለቡድናችንም ጠቃሚ ነው የሚሉት አሞሪም በቀጣይ ሁሉም ተጫዋቾች በሜዳ ላይ ብቃታቸውን ማሳየት አለባቸው ሲል አሞሪም አስተያየቱን ሰጥቷል። በስታንፎርድ ብሪጅ ቼልሲ ከሊቨርፑል የሳምንቱን ተጠባቂ ጨዋታ አካሂደው ቼልሲ ሊቨርፑል 2-1 በሆነ ውጤት ማሸነፍ ችሏል። የቼልሲን ሁለት ጎሎች ሞይሰስ ካይሴዶ በ14ኛው ደቂቃ ላይ ድንቅ የሚባል ጎል አስቆጥሮ ሰማያዊዎቹን መሪ ያደረገ፣ 63ኛው ደቂቃ ላይ ጎዲ ጋክፖ ጎል አስቆጥሮ ቡድኑን አቻ ማድረግ ቻለ። ለተመልካች እጅግ ማራኪ ጨዋታ ነበር። ሁለቱም አሰልጣኞች ጨዋታውን ለማሸነፍ የቻሉትን ሁሉ አድርገዋል። በሁለቱም ቡድኖች በኩል ቅያሬዎች ነበሩ። የሊቨርፑል የአማካይ መስመር የተፈተነበት ሞሳላ እድሎችን አግኝቶ ያልተጠቀመበት፣ በቼልሲ በኩል የባዲያሸልና አቼምፖን ጉዳት የታየበት፣ በተለይ ከ70ኛው ደቂቃ በኋላ ድንቅ የሚባል ፉክክርን ተመልክተናል። ተቀይሮ ወደ ሜዳ የገባው ብራዚላዊው ብዙዎች ሜሲኒሆ ብለው የሚጠሩት ኢስቲቫን ዊሊያን 96ኛው ደቂቃ ላይ ከኮኮር ያገኘውን ኳስ በጥሩ አጨራረስ ጎል አስቆጥሮ ቼልሲዎች ጣፋጭ የሚባል 3 ነጥብን ማሳካት ችለዋል። ጆርጂያዊ ግብ ጠባቂ ማማርዳሻቪሊ ሁለት አደገኛ ኳሶችን ማዳን ችሏል። የጌቴንሰንና የስቲቫን ዊሊያንን ሙከራዎች ማዳን ችሏል። ሞይሰስ ካይሴዶ ጎል ከማስቆጠር በተጨማሪ ድንቅ የሚባል ጊዜን አሳልፏል። የጨዋታውም ኮከብ ተብሎ ተመርጧል። በጨዋታው ሮሚዮ ላቪያ የነበረው እንቅስቃሴም ድንቅ ነበር። ይሄ ተጫዋች ከጉዳት ነጻ ከሆነ ለቡድኑ ትልቅ ግልጋሎት ሊሰጥ እንደሚችል በቆየባቸው ደቂቃዎች እንደዚሁ ማሳየት ችሏል። ከጨዋታው በኋላ የቼልሲ ምክትል አሰልጣኝ ዊሊ ካባሌሮ ኤንዞ ማሬስካ በጨዋታው በሁለት ቢጫ ካርድ ከሜዳ ተሰናብቷል። በተለይ የኢስቲቫን ዊሊያን ጎል ሲቆጠር ደስታቸውን የገለጹበት መንገድ አስገራሚ ነበር። ብዙዎችም ጆዜ ሞሪኒዮን ማስታወስ ችለዋል፣ በዛ ክስተት ማለት ነው። በዚህ ምክንያት በሁለት ቢጫ ካርድ ቀይ ካርድ መመለከታቸውን ተከትሎ ከጨዋታው በኋላ ጋዜጣዊ መግለጫ አልሰጡም። እሳቸውን ተክቶ ዊሊ ካባሌሮ አስተያየቱን ሰጥቷል። በመጨረሻዎቹ ሰከንዶች ውስጥ ወሳኝ 3 ነጥብ በማሳካታችን በጣም ደስተኛ አድርጎኛል። ማሬስካ ስሜታዊ ነበር፣ ግን የሚጠበቅ ነው። ተጫዋቾቹ ድንቅ ነገር አድርጓል። የማይረሳ ምሽት ነው።
ነው። ቡድኑ በወጣቶች የተገነባ ነው። አቼምፖክና ባዲያሽል ጉዳት አስተናግደዋል፣ ግን ደህና ናቸው። በሀገራት ጨዋታ የበለጠ ያገግማሉ። በደጋፊዎችና በተጫዋቾች መካከል ጥሩ ግንኙነት አለ ሲል ካባሌሮ ተናግሯል። የሊቨርፑል አሰልጣኝ አርነ ስሎት በበኩላቸው በሁለቱም ጨዋታዎች ጎሎችን አስተናግደናል። ኳሱን መቆጣጠር በብሪጅ ጨዋታ የጎል ዕድሎችን ፈጥረን ነበር። በፓላስና ቼልሲ ጨዋታ አንድ ጎል ብቻ ስናስቆጥር 2 ጎሎችን አስተናግደናል። መሐመድ ሳላህና አሌክሳንደር ኢሳቅ በሁለተኛው አጋማሽ የነበረን እንቅስቃሴ ወድጀዋል። በመጨረሻዎቹ 10 ደቂቃዎች በሁለቱ ቡድኖች በኩል ከጫፍ እስከ ጫፍ የማጥቃት እንቅስቃሴ ነበር። በቀጣይ ራሳችንን ማሻሻል አለብን ሲሉ ስሎት አስተያየታቸውን ሰጥተዋል። በጀቲ ኮሚኒቲ ስቴዲየም ብሬንትፎርድ ከማንቸስተር ሲቲ ጋር ባደረጉት ጨዋታ 9ኛው ደቂቃ ላይ ኤርሊንግ ብራውት ሃላንድ ባስቆጠራት ብቸኛ ጎል ማንቸስተር ሲቲ 1-0 በሆነ ውጤት ብሬንትፎርድን አሸንፏል። እንደተለመደው ሲቲዎች ኳሱን ተቆጣጥረው በርካታ የሚባሉ እድሎችን ለመፍጠር ጥረት አድርገዋል። በሲቲ ተጫዋቾች ላይ ጥፋቶች ሲሰሩ ተመልክተናል። ሃላንድ ላስቆጠራት ጎል የዮሽኮ ጊቫርዲዮል አመቻችቶ ማቀበል ችሏል። በጨዋታው ሮድሪ ጉዳት አጋጥሞት ነበር፣ ነገር ግን ተጫዋቹ ከሀገራት ጨዋታ በኋላ እንደሚመለስና ደህና መሆኑ እንደዚሁ ተናግሯል። ከጨዋታው በኋላ ፔፕ ጓርዲዮላ ሀሳባቸውን አጋቷል። በመጀመሪያው አጋማሽ በመከላከሉም በማጥቃቱም ጥሩ ተጫውተናል። ኦስካር ቦብ ማሽን ነው፣ በሱ ደስተኛ ነኝ። በጥሩ ሁኔታ ተጫውተናል፣ ተከላክለናልም። በቡድን እንቅስቃሴ ተደስቻለሁ። አሁን እየተሻሻልን ነው። በሞናኮ ጨዋታ ሲቀየር ሮድሪ ብዙዎች ተናደው ነበር፣ ነገር ግን እኔ አውቅ ነበር ተጫዋቹ ከ2 እስከ 3 ሳምንት ከሜዳ ይርቃል ሲሉ ፔፕ ጓርዲዮላ ሀሳባቸው ተናግሯል። ጓርዲዮላ 250 የሊግ ጨዋታዎችን በማሸነፍ አዲስ ሪካርድም እንደዚሁ ማስመዝገባቸው ታውቋል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የቡካዮ ሳካን ኮንትራት ለማደስ ተቃርቧል። በዚህ ሳምንት መጨረሻ ከተጫዋቹና ከወኪሉ ጋር ለመነጋገር ቀጠሮ እንደያዙ ተሰምቷል። የተጫዋቹ ወኪል የሆነው አሜካ ኤባሲ ቤርታ የተለየ ሰው ነው፣ በቀጣይ ቀናት ቡካዮ ሳካ በአርሰናል ቤት ውሉን ያራዝማል ሲል ሀሳቡን አጋርቷል። ቡካዮ ሳካም በአርሰናል ቤት ደስተኛ መሆኑን ተናግሯል። በተለይ 200ኛ ጨዋታውን ካደረገ በኋላ ከቴሪ ሄንሪ የአድናቆት ቴክስት ደርሶታል። ከዚህ ጋርም ተይዞ ተጫዋቹ ደስተኛ መሆኑን በመግለጽ በመድፈኞች ቤት የመቆየት ፍላጎት እንዳለው በወኪሉ በኩል አሳውቋል።